አንተ ነሽ። አንቺ አምሻት እንደ ዛሬ ቆንጆ ምግብ ሰርቻ ሳታጭ የምር ሙያሽን ዛሬ ነው ያየሁልሽ። ግን እኮ በቤት ወጪ እኮ ትንሽ ብር ብትሰጠኝ ሁሌ ቆንጆ የሆነ ምግብ አዘጋጅልህ ነበር። አንቺ ትቀልጃለሽ አይደል? እልቅ ብር ካልሽ ላይ ቀር ትናንትና የሰጠሽን ብር አንጨልኝማ ያስፈልገኛል። እኔ የምልሽ 1000 ብርስ እንዴ? የቤት አስቤዛ ገዛሁበት። እየቀለድሽ ነው? ምን ያስቃል? የምሬን እኮ ነው። አንቺ ያምሻል እንዴ? እኔ እኮ አስቀምጪው ብዬ እንጂ አስቤዛ ግዢበት ብዬ አይደል የሰጠሁሽ። እቤት የለም ነበር ስታስቀምጥ እና ባይኖር ምን አገባኝ? አንቺ ያምሻል እንዴ? እንዴ ወይ መቼ ነው ተነግረሽ መሰለኝ? እኔ እኮ ይሄን ብር የማመጣው ላቤን ጠብ አድርጌ ነው። ትርፍ ብር መስሎኝ እኮ ነው። ይሄ የምትበለውን ምግብ እኮ ነው የገዛሁት። ትርፍ ብር ማለት እኔ ምን አገባኝ ስለዚህ ምግብ? እንዴ እቤት የለም ነበር። ምን እና ባይኖር ምን አገባኝ? አንቺ መቼ ነው የምትስተካከለው? ቁጭ በይ። አይንሽን ምን ደግሞ ልከለክኝ ነው? እኔ የሰራሁትን እኮ ነው የምትበላው። እና ልከለክኝ መሆኑ ነው? አዎ ከለክልሃለሁ። ማለት አላበዛሽም? አላበዛሁትም። አነሰብሻ? ያበዛው አንተ ነሽ።